ሰላም ሰላም፣ እንዴት ናችሁ? ወደፊት በጣም ትልቅ ዩቲዩበር የመሆን ሀሳብ አለኝ ነው ያልኩት። እናንተ ካበረታታችሁኝ፣ ሰብስክራይብ ካደረጋችሁኝ፣ ላይክ ኮሜንት አድርጉ። ካበረታታችሁኝ አሁን የሚበልጥ የመስራት ሞራሉን አገኝና እሰራለሁ። እና ዛሬ ቀለል ያለች የሰናፍጭ አሰራር ነው ይዤላችሁ የመጣሁት። በመጀመሪያ ሰናፍጩን ፈጨሁት። ከፈጨሁት በኋላ ዝንጅብል እና ነጭ ሽንኩርት በጣም አድቀቃችሁ ውስጡ መጨመርም ትችላላችሁ። እኔ ግን በትኩስ ውሃ አድርጌ አፍልቼ አጥልዬው ውሃውን ብቻ ነው የተጠቀምኩት። እዚህ ጋር ዘይቱን ወይም ኦሊቫ ኦይል ነው የጨመርኩት። ከዛ ጨው፣ ሎሚ ጨመርኩኝ። ሰናፍጩ ላይ ደግሞ ሚጥሚጣ ጨምሬያለሁ። ሚጥሚጣና ትንሽ ጨው። ከዛ ይሄንን የአፈላሁትን ውሃ ጨምሬ በውሃውን የበጠበጥኩት በትኩሱ እንዴት ደስ እንደሚል እውነት በቃ ስንፍጥ ነው ያደረገኝ። ስበላ እና ሞክሩት፣ ቀላል ነው።